የማውቀው ጓደኛ ደውሎ ኤችን ቲቸር አቴንዳንስ ማኔጅመንት ሲስተም ጂኦፌንሲንግ ቴክኖሎጂ አፕላይ የሆነበት ብዙ ርቀት ሳትሄዱ በዙሪያችሁ የተለያዩ ቢዝነሶችን ተመልከቱ። ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ከአንድ አፕሊኬሽን ብቻ እንዴት 50 ሺህ ብር እንደተከፈለኝ ነግራችኋለሁ። ኖርማሊ ይሄ በጣም የተጋነነ ወይም ትልቅ ብር ሆኖ ሳይሆን ምናልባት እናንተን ኢንስፓየር ያደርጋችኋል፣ ወደ ስራ ይገፋፋችኋል በሚል ነው። እሱ ብቻ ሳይሆን እናንተም የራሳችሁን አክሽን በመውሰድ ገንዘብ ሜክ ማድረግ እንድትችሉ 5 ቲፖችን አዘጋጅቼላችኋለሁ። እስከ መጨረሻው ድረስ ቪዲዮውን ዋች ማድረግ ከቻላችሁ እነዚህን ጠቃሚ ነገሮች ታገኛላችሁ ማለት ነው። በአጋጣሚ ለቤቱ አዲስ የሆናችሁና ለማታውቁኝ አዱኞ ጳውሎስ እባላለሁ። በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸረር እንዲሁም ከተለያዩ የቢዝነስ ተቋማት ጋር የዲጂታል ማርኬቲንግ ስራ ሰራለኝ። እሱ ብቻም አይደለም፣ የተለያዩ የፍሪላንሲንግ ስራዎች ሪሞት ሆነ የሚሰሩ ስራዎችንም እየሰራው እገኛለሁ። ዩቲዩብ ላይ ጠቃሚ ነገር ፈልጋችሁ ከሆነ የምትመጡት ሰብስክራይብ እያደረጋችሁ አሁኑ ፋሚሊ ሁኑ። Welcome to your digital skill passport. ኦኬ 50 ሺህ ብር እንዴት ሜክ እንዳረኩና በምን አይነት ሁኔታ እንደተከፈለኝ እሱን ከመናገሬ በፊት 5ቱን ቲፖች ልንገራችሁ። ዋናው ጠቃሚው ፓርት እናንተ ገንዘብ ሜክ ማድረግ እንድትችሉ ስለሆነ አዝ ሶፍትዌር ዲቨሎፐር እንዴት ገንዘብ ሜክ ማድረግ ትችላላችሁ የሚሉትን 5 ቲፖችን ልንገራችሁ። መጨረሻ ላይ ደግሞ እንዴት 50 ሺህ ብር እንዳገኘው፣ ምን አይነት አፕሊኬሽን ዲቨሎፕ አድርጌ ማን ነው እሱን ፕሮጀክት የሰጠኝ የሚለውን ዲቴይል በደንብ ነግራችኋለሁ። ወደ ቲፖቹ ስመጣ የመጀመሪያው ምንድነው ጌቲንግ ዘ ራይት ስኪል ነው። ሁሌም እንደምነግራችሁ ጌቲንግ ዘ ራይት ስኪል ሲባል ብዙ ጊዜ ሰዎች የሆነ ጀነራል ኢንፎርሜሽን ይዘው አጠቃላይ የሆነ መረጃ ስፔሲፊክ የሆነ ዲቴይል ዲፕ የሆነ አንደርስታንዲንግ ሳይኖራቸው ዝም ብሎ እንዲሁ ጀነራሊ ስለሆነ ነገር ስላወቁ ብቻ ስኪሉ አለኝ ምናምን ይላሉ። ነገር ግን ስራው መጥቶ ስራውን እስኪ ስሩ ምናምን ነገር ሲባል ስኪሉ የላቸውም። የተለያዩ ፕሮብለሞችን ቻሌንጆችን ፌስ ያደርጋሉ። ስራውን በደንብ መወጣት አይችሉም ማለት ነው። ስለዚህ ጌቲንግ ዘ ራይት ስኪል ሲባል ምንድነው? እስከ ጥግ ድረስ ሄዳችሁ በደንብ እዛ ኤሪያ ላይ ኤክስፐርት መሆን። እንደ ሶፍትዌር ዲቨሎፐር አሁን ላይ ከረንትሊ ማርኬቱ ላይ ያሉ ሃይ ዲማንድ የሆኑ ፕሮግራሚንግ ላንጉጆች ፍሬምወርኮችን በደንብ ማጥናትና ማስተር ማድረግ እንደ ፓይተን፣ ጃቫስክሪፕት፣ ሪያክት፣ ኖድ.ጄኤስ እና ሌሎችም ፕሮግራሚንግ ላንጉጆች እና ፍሬምወርኮች አሁን ላይ ገበያው እየፈለጋቸው ያሉ ሃይ ዲማንድ ያላቸው ቴክኖሎጂካል ነገሮችን በደንብ ማወቅ። ከዛ በኋላ የተለያዩ ፕሮጀክቶችን ወስዳችሁ በነፃ ሊሆን ይችላል የተለያየ ቦታ እየሰራችሁ ፕራክቲስ ማድረግ። ሁለተኛው ቲፕ ምንድነው? ፍሪላንሲንግ ነው። ፍሪላንሲንግ ስንል እንግዲህ ዋንስ ዩ ሃቭ ዘ ስኪል፣ አንድ ስኪሉን ከያዛችሁት በኋላ ከእናንተ የሚቀረው ምንድነው? ፍሪላንስ እያደረጋችሁ ከተለያየ ቦታ ፕሮጀክቶችን እያፈላለጋችሁ የራሳችሁን ቢዝነስ ሜክ ማድረግ ነው። ለዚህ ፐርፐዝ የተለያዩ ፍሪላንስ የሚደረግባቸው ፕላትፎርሞች አሉ። ጀስት ላይክ አፕወርክ፣ ፍሪላንሰር፣ ፋይቨር እና ሌሎችም አሉ። እነዚህ ፕላትፎርሞች ላይ የራሳችሁን የሆነ ፕሮፋይል ክሬት አድርጋችሁ ፖርትፎሊዮአችሁን በደንብ ዲቨሎፕ አድርጋችሁ ከእናንተ ኤክስፐርት ጋር እናንተ አድቫንስድ ካደረጋችሁት ስኪል ጋር የሚገናኙ ስራዎችን በማፈላለግ በዚህ መልኩ ስራዎችን ማፈላለግ አለባችሁ ማለት ነው። ፍሪላንሲንግ ከምንም በላይ በጣም ወሳኝና አንዱ ስራዎችን የምታገኙበት ወይ ነው ማለት ነው። ሶስተኛው ቲፕ ምንድነው? ኔትወርኪንግ። ይሄን ከምታስቡት በላይ ኔትወርኪንግ በጣም ወሳኝ ነው። ማለት በተለያየ የህይወት ጆርኒያችሁ ውስጥ ተማሪ ያላችሁ ሊሆን ይችላል፣ የሆነ ስራ ቦታ ተቀጥራችሁ ሊሆን ይችላል፣ የሆነ ተቋማት ላይ ኤኒ ህይወት እያሳለፋችሁ ባላችሁ ቁጥር ከእናንተ ኬረር ፓስ ከእናንተ ኤክስፐርት ጋር የሚሄዱ ሰዎች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ፣ ወይም ተቋማት የተለያዩ ተቋማት ሊሆኑ ይችላሉ። ከነሱ ጋር ያላችሁን ኔትወርክ በጣም ስሙዝ ማድረግ፣ አሪፍ የሆነ ኔትወርክ ኮኔክሽን ዲቨሎፕ ማድረግ። በኋላ ምን እንደሚገጥማችሁ አታውቁም። የሆነ ስራ እየሰራችሁ ያላችሁ አንድ ቀን አጋጣሚ የሆነ ቦታ ላይ የምትተዋወቁት በአካል ወይም በኦንላይን ሊሆን ይችላል፣ ብቻ የሆነ ግለሰብ የሚሆን ተቋም የሆነ ሰዓት ላይ ደውሎ የእናንተን ኤክስፐርት የእናንተን ስኪል ስለሚያውቅ የሆነ ነገር ስራልኝ ሊላችሁ ይችላል፣ የሆነ ነገር ስሩልኝ ሊላችሁ ይችላል። ስሩልኝ ባይላችሁ እንኳን ከነዚህ አይነት ሰዎች ጋር ኮኔክት ማድረግ የእናንተን ኬረር በጣም ዲቨሎፕ ለማድረግ እና ወደፊትም የተሻለ ሌቭል ላይ እንድትሄዱ፣ ምናልባት እነዚህ ሰዎች ወይም ደግሞ ተቋማት ከእናንተ የሆነ ስቴፕ ቀድመው የተለያዩ ችግሮችን ቻሌንጆችን ፌስ ያደረጉና እነዛን በምን መንገድ እንደተወጡ እንዴት እንዳሳለፉ እያንዳንዱን ነገር በእነሱ ስለምታዩ እናንተ ላይ በተሻለ መጠን አሪፍ የሆነ እንቅስቃሴ እንዲኖራችሁ ከነሱ ትምህርቱን ለመውሰድም በደንብ ያስችላል ማለት ነው።
ከናንተ ኤክስፐርት ከናንተ ስኪል ጋር የሚሄዱ የተለያዩ ግለሰቦች ሊሆኑ ይችላሉ፣ ተቋማት ጋር አሪፍ የሆነ ኮኔክሽን ዲቨሎፕ ማድረጋችሁን በደንብ አንደርላይን ማድረግ አለባችሁ ማለት ነው። አራተኛው ምንድነው? ሰርች ኤ ፕሮብለም ኤንድ ፕሮቫይድ ሶፍትዌር ሶሉሽን። ብዙ ርቀት ሳትሄዱ በዙሪያችሁ የተለያዩ ቢዝነሶችን ተመልከቱ። የተለያየ ሴክተር ላይ ሊሆን ይችላል፣ ሜቢ በግብርናው ሊሆን ይችላል፣ በጤናው፣ በኤዱኬሽኑ፣ በቢዝነስ፣ በባንኪንግ፣ በተለያዩ ሴክተሮች፣ በስፖርቱ ሊሆን ይችላል። ኤኒ ሴክተር በዙሪያችሁ ወይም ደግሞ እንደ ሀገር አቀፍም ሊሆን ይችላል። ብቻ እነሱን ተመልከቱና አሪፍ የምትሉትን ሶፍትዌር ሶሉሽን ፕሮቫይድ አድርጉ። የሆነ ችግርን ሶልቭ የሚያደርግ የሆነ ተቋማትን አሁን ላይ ዲጂታሊ የተለያዩ ነገሮች ኢዝሊ ሶልቭድ የሆኑ ያንን ሪያል ማርኬቱ ላይ ያለውን ፕሮብለም ሶልቭ የሚያደርግ ሶፍትዌር ሶሉሽን ይዛችሁ ነው። ያንን ሶፍትዌር ዲቨሎፕ ካደረጋችሁ በኋላ ሜቢ አፕሊኬሽን ሊሆን ይችላል፣ ዌብሳይት፣ ዋቴቨር ብቻ አይዴንቲፋይ ያደረጋችሁት ፕሮብለም ሪያል ፕሮብለም ሆኖ ለዛ አሪፍ የሆነ ሶሉሽን ይዛችሁ ነው አንድ ዜን እሱን ፕሮፖዝ ታደርጋላችሁ። ኢሚዲየትሊ ዳይሬክት አክሴፕት ሊያረጋችሁም ላያረጋችሁም ይችላል። ካደረጋችሁ በጣም አሪፍ ነው። ካላረጋችሁ ደግሞ እሱ እንደ ፖርትፎሊዮ ይሆናችኋል። የእናንተን ፖርትፎሊዮ ቢልድ አፕ ለማድረግ እንደ አንድ ግብአት ይሆናል ማለት ነው። አንዱ ወይ ይሄ ነው። በጣም አሪፍ የሚባል ፕሮብለም ሶልቭ ካደረጋችሁ ሲጀመር የእናንተን ሶፍትዌር ሶሉሽን አይቀበልም የሚባል ተቋም ይኖራል ለማለት ይከብዳል። ምክንያቱም you are solving genuine የሆነ ፕሮብለም ሶልቭ እስካረጋችሁ ድረስ ማለት ነው። አምስተኛው ምንድነው? always update yourself። እንደምታውቁት እንግዲህ ቴክኖሎጂ ሁሌ አድቫንስድ እየሆነ ይመጣል። የተለያዩ ቴክኖሎጂዎች ኢመርጅ ያደርጋሉ። ከጊዜው ጋር አሁን ገቢው ከሚፈልጋቸው ቴክኖሎጂዎች ጋር ራሳችሁን አፕዴት እያደረጋችሁ ሁሌ ነው አዳዲስ ነገሮች የሚመጡት። ስለዚህ ወደኋላ እንዳትቀሩ ሁሌም ከሚመጡ አዳዲስ ቴክኖሎጂዎች ጋር ራሳችሁን አፕዴት እያደረጋችሁ ስኬል አፕ እያደረጋችሁ መሄድ አለባችሁ ማለት ነው። ይሄ አይኖ ሳወራው በጣም ቀላል ሊመስል ይችላል፣ ግን ይሄ ነገር በአንድ የሚመጣ ነገር አይደለም። ስራውት ታይም ነው እንደዚህ አይነት ነገሮች ዲቨሎፕ መሆን የሚችሉበት። you should have to never fired out። በቀላሉ መድከም፣ መሰላቸት፣ ተስፋ መቁረጥ ምናምን ነገር አያስፈልግም። once you are in the right path ትክክለኛው ፓዝ ላይ እስከሆናችሁ ድረስ እመኑኝ ነው የምላችሁ የሆነ ጊዜ የሆነ ስራ ይመጣል። ሜቢ እናንተ ኤክስፔክት ባረጋችሁት ወይም ደግሞ ኤክስፔክት ባላረጋችሁት ዳይሬክሽንም ሊሆን ይችላል። ዋትኤቨር ስራ እየሰራችሁ እስከሄዳችሁ ድረስ የሆነ ጊዜ የሆነ ስራ የሆነ ገንዘብ ይዞ ይመጣል ፎር ሹር ማለት ነው። ይሄንን ካልኳችሁ እንግዲህ አሁን እኔ 50 ሺህ ብር አንድ አፕሊኬሽን ዲቨሎፕ አድርጌ እንዴት 50 ሺህ ብር እንደተከፈለ ልንገራችሁ። አሁን የምነግራችሁ ባይ ዘ ዌይ ሶስተኛ ስቴፕ ላይ ኔትወርኪንግ ብዬ ከነገርኳችሁ ቲፕ ጋር አብሮ ይሄዳል። ምንድነው? የዛሬ 78 ዓመት በፊት ዩኒቨርሲቲ ላይ የምተዋወቀው ጓደኛ ነውና በጣም አሪፍ የሆነ ሪሌሽን ነበረን። እሱም ጎበዝ ተማሪ ነው፣ እኔም ያው ጎበዝ ነው ይባልም፣ ግን በጣም ያው የተሻለ ተማሪ ነኝ። ትምህርቴ ላይ በጣም ነው ፎከስ የማደርገውና ጓደኞቼም እንዲሁ ጎበዝ ተማሪዎች ናቸው። ብዙ ጊዜ ያው በተወሰነ መልኩ ደካማ ከሚባሉ ተማሪዎች ጋር ብዙም አልንቀሳቀስም እና ያኔ ዩኒቨርሲቲ ላይ የማውቀው ጓደኛ ከሆኑ አመታት በኋላ የራሱ የሆነ ቴክኖሎጂ ካምፓኒ ከፍቶ ነው ያገኘሁትና ያንን ቴክኖሎጂ ካምፓኒ ከፍቶ የተለያዩ በሀገራዊ ደረጃ ታዋቂ የሚባሉ ፕሮጀክቶችን እየሰራን ያለው ኦልሞስት አሁን ሚሊዮነር ሆኗል። ያኔ የማውቀው ጓደኛ ደውሎ እችን ቲቸር አቴንዳንስ ማኔጅመንት ሲስተም ጂኦፌንሲንግ ቴክኖሎጂ አፕላይ የሆነበት ጂፒኤስ ትራክ አድርጎ ሪያል ታይም የሆነ አቴንዳንስ ካፕቸር የሚያደርግ ሲስተም ነው ዲቨሎፕ አድርግ ያለኝ ሞባይል አፕሊኬሽን ነው ኖርማሊ። እንግዲህ ይሄ ቢዝነስ የመጣው ያኔ በነበረን ኔትወርክ ነው። አክቹአሊ እኔ ስራው እንደምሰራው እሱም ያውቃል። ያኔ በነበረችን ሪሌሽን ነው ዳይሬክት እኔ ምንም አፕሮች ሳላደርገው እንዲሁ ባለን ሪሌሽን ላይ ዲፔንድ ሆኖ ይሄንን አፕሊኬሽን እንድሰራ ኖርማሊ ሪኩዌስት አድርጎኝ እኔም እንደምሰራው ነገር አይ ቲንክ በጣም ኦን ታይም የሆነ ወደ 3 ሳምንት እና ከዛ በላይ ፈጅቶብኛል። ያው አንዳንዴ ኦን ኦፎች አሉ፣ ግን በደንብ የሰራሁባቸው ታይሞች 3 ሳምንት ነው። በ3 ሳምንት ጊዜ እንግዲህ እቺን አፕሊኬሽን ዲቨሎፕ አድርጌ ትምህርት ቤት ላይ ነው ኮንፊገርድ ኢምፕሊመንት የሚሆነው። በዚህም እንግዲህ 50 ሺህ ብር ፔይ አድርጎኛል ማለት ነው። አክቹአሊ እኔ እንዲሁ ዝም ብዬም ልስራለን ያልኩት ነገር ግን ያው ኦልሬዲ እየሰራም ስለሆነ
ሂሳብም ያን ያህል ተነጋግረን ምናምን ሳይሆን እሱ በራሱ ነው 50 ሺህ ብር የከፈለኝ። ይሄ መጀመሪያ ነው፣ ይቀጥላል። የተለያዩ ሶፍትዌሮችን ወደፊትም ዲቨሎፕ እናደርጋለን። በመጨረሻም የምላችሁ እናንተ ተስፋ ሳትቆርጡ ስኪላችሁን ብቻ በጣም ዲቨሎፕ ለማድረግ ፈልጉ። ስኪል ያለው ሰው መቼም ቢሆን ሊወድቅ አይችልም ነው። በቃ የሚፈልጋል። አሁን ላይ በጣም ችግር የሆነው አብዛኛው ሰው ጀነራል የሆነ ኖሌጅ ይኖረውና ወደ ስራ ሲገባ ስራውን መስራት አይችልም ነው። ስኪል የለም። አጠቃላይ የሆነ ኢንፎርሜሽን ወይም ደግሞ አጠቃላይ የሆነ እውቀት እንጂ ስፔሲፊክ ኒች ሴሌክት አድርጋችሁ ምንድነው እናንተ መስራት የምትችሉት የእናንተ ፓሽን ፍላጎት ምንድነው የሚለውን በደንብ አንደርስታንድ አድርጋችሁ እዛ ጋር በጣም ዲቴይል የሆነ ጥልቅ የሆነ ስኪል ከያዛችሁ እመኑኝ ነው የምላችሁ የሆነ ጊዜ ለእናንተም ስራ ይመጣል። አክቹዋሊ እኔ ራሴ ሊሆን ይችላል ከኔ ጋርም ኔትወርክ ማድረጋችሁን ቀጥሉ። ስራ የሆነ ታይም ላይ ይመጣል፣ አብረንም እንሰራለን የምላችሁ ነገር ይሄ ነው። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ጠቃሚ ነው ብላችሁ ካሰባችሁ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ እንዲሁም ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ደግሞ እንደሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።